ይሄ ለወንዶች የተሰራ የፊት ማጽጃ ነው። ይሄ ደግሞ ለሴቶች ነው። ቀለማቸው ይለያያል፣ ዋጋቸውም ሊለያይ ይችላል። በሱቅ በተለያዩ መደብሮች ላይ ይቀመጣሉ። ግን አንድ ወንድ የሴቶችን የፊት ምርት ቢጠቀም በእርግጥ ምን ይከሰታል? የፊት እንክብካቤ ምርቶች በሁለት ይከፈላሉ። ለሴቶች የተዘጋጁት ግሎ እና ሬዲየንስ የሚሉ ስሞችን ሲይዙ፣ በሌላ በኩል የወንዶች ደግሞ ምርቶች ኤክስትሪም እና ፓወር የሚሉትን ይጠቀማሉ። ታዲያ ይህ ሁሉ ልዩነት እንደ ስሙ በውስጥ ፎርሙላው ያለ ነው ወይስ ለገበያ ሽያጭ የተዘጋጀ የማርኬቲንግ ስልት? ብዙ ወንዶች የሴቶችን ምርቶች በስህተት ቢጠቀሙ እንኳን በጣም የመደንገጥና የመሸበር ስሜት ይሰማቸዋል። Why did you do that? I don't know. ምክንያቱም አብዛኞቹ የሴቶችና የወንድ ምርቶች ተቀራራቢ መሆናቸውን ባለማወቅ ነው። በምርቶቹ ውስጥ ያሉት ንጥረ ነገሮች እጅግ ተመሳሳይ ናቸው። የተቀየረው ቀለሙ፣ ሽታው እንዲሁም ስሙ ብቻ በመሆኑ ወንዶች አንድን ፕሮዳክት ስትጠቀሙ ለወንዶች ነው ወይስ ለሴቶች የሚለውን ከማየት ይልቅ ተስማሚውን ንጥረ ነገሮች ማየት በእጅጉ አስፈላጊ ነው። በምሳሌነት ብንወስድ ወንዶችና ሴቶች መጠቀም ከሚችሉት ምርቶች አንዱ ሰንስክሪን ነው። በድሮ ጊዜ ያሉ ግብፃውያን ሰዎች ፀሐይ የሰውነትን ቆዳ በእጅጉ እንደሚጎዳ ተረድተዋል። ስለዚህ የፀሐይን ትኩሳት ለመከላከል የተፈጥሮ እጽዋት፣ ዘይቶችና የተለያዩ ውህዶችን ተጠቅመዋል። ሚልተን ብሌክ የአውሮፓ ኬሚስት ነበር። በ1920ዎቹ መጨረሻ የፀሐይን ዩቪ ጨረር የሚቀንስ ኬሚካል በክሬም ውስጥ ለመቀላቀል ሙከራ አደረገ። የሚገርመው ነገር ግን ትልቅ ላብራቶሪ አልነበረም። በሚኖርበት ቤት ውስጥ ያለውን ክፍል እንደ ላብራቶሪ ይጠቀም ነበር። የኬሮሲን ማሞቂያ፣ ድስቶችና መመዘኛ ሚዛን ብቻ በመጠቀም ሙከራን አደረገ። ከብዙ ሙከራዎች በኋላ በ1932 ሰንበርን የተባለ ክሬምን አዘጋጀ፣ ለሽያጭም አቀረበ። ዛሬ ሰዎች ቢዝነስን ለመጀመር ትልቅ ቢሮ ይፈልጋሉ። ሚልተን ብሌክ ግን በድስትና በኬሮሲን ማሞቂያ ተጠቅሞ የሰንስክሪንን ታሪክ ሰርቷል። በ1938 ደግሞ የስዊዘርላንድ ኬሚስት ፍራንስ ግራይተር ወደ ተራራ ለመውጣት ሄደ። በተራራው ላይ ግን በፀሐይ በጣም ተቃጠለ። ይህ አጋጣሚ አንድ ሐሳብ አመጣለት። ቆዳን ከፀሐይ የሚጠብቅ የተሻለ ክሬም መስራት አለብኝ ብሎ ወሰነ። ከብዙ ሙከራዎች በኋላ በ1946 አንድ የፀሐይ መከላከያ ክሬም አዘጋጀ። ከዚያም በ1962 ዛሬ በሁሉም የሰንስክሪን ምርቶች ላይ የምናየውን ሰን ፕሮቴክሽን ፋክተር የሚባለውን መለኪያ አስቀመጠ። ዛሬ የምንጠቀመው ሰንስክሪን የአንድ ሰው ፈጠራ ብቻ ሳይሆን በብዙ ሳይንቲስቶችና በብዙ ዓመታት ምርምር የተገኘ ውጤት ነው። እንግዲህ ነገ ጠዋት ተነስታችሁ ሰንስክሪንን ስትቀቡ እነዚህን የፈጠራ ሰዎች ማመስገን ባይጠበቅባችሁም መቀባቱን ግን እንዳትረሱ። ምክንያቱም ሰንስክሪን የውበት ምርት ብቻ ሳይሆን የቆዳ ጤናን ለመጠበቅ የሚረዳ አስፈላጊ እንክብካቤ ነው። ስለዚህ ፀሐይ ቢወጣም ባይወጣም በቀን ውስጥ በተለይ ወደ ውጭ የምትወጡ ከሆነ መጠቀሙ ይመከራል። ቤተሰቦች እንደነዚህ አይነት ጠቃሚ መረጃዎችን ለማግኘት ከፈለጋችሁ ይህንን ቻናሌን ሰብስክራይብ አድርጉ።